የማርቆስ ወንጌል ምዕራፍ 11 ከቁጥር 1 እንዲህ ይላል። በአንተ ቆሞ ኢየሩሳሌም አፈ ቤተ ፋጌ ወቤተናንተ ገቦ ደብረ ዘይት ፈንወ ካልዕ ተባርካዩ ኢየሩሳሌም ለመግባት በደብረ ዘይት አጠገብ ወደ ቤተ ፋጌና ወደ ቤተናን በደረሱ ጊዜም ከደቀ መዛሙርቱ እነሱን ላከ። እንዲህም አላቸው፣ በፊታችሁ ወዳለችው ሀገር ሂዱ። ወደ ሀገርም በገባችሁ ጊዜ ያን ጊዜ ከዚህ በፊት ሰውየው በላዩ ያልተቀመጠባት የአህያ ግልገል ታስሮ ታገኛላችሁ፣ ግቱና አምጡልኝ አላቸው። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታው ይሸዋል ይፈልገዋል በሉ። በዚያን ጊዜ ወደዚህ ይሰደዋል። ሂደውም በበሩ አጠገብ ባለው ሜዳ በመንገድ ዳር የታሰረ አህያ አገኙ፣ ፈቱትም። ከዚያ ቆመው የነበሩት ምን ታደርጉታላችሁ አህያውን የምትፈቱ አሏቸው። ጌታ ኢየሱስ እንዳዘዛቸው ነገሯቸው። እነሱም ተዋቸው። ግልገሉንም ወደ ጌታ ኢየሱስ ወሰዱና ልብሳቸውን ደልድለው በዚያ ላይ አስቀመጡት። ከእንጨት ቆርጠው በመንገድ ቅጠል